ያንዳንዱ ነገር ሆኗል ጆዋር ስትሄድ በጆዋር ደረጃ ያንዳንዱ የተናገራቸው ነገሮች ተከስተዋል በቃ ፖለቲካ ማለት ይሄ ነው በቃ ዕውቀት አላቸው እነዚህ ሰዎች በፖለቲካው ረጅም ዘመን ኑረዋል እነዚህ ሰዎች ስለ ፖለቲካ ቢያወሩ በቃ ይሄ ስጦታቸው ነው የነሱ እንትን ነው በቃ ላይክ ቢያወሩበት ምንም የሚደንቅ ነገር አይደለም አሁን እንደኔና እንዳንተ አይነት ደግሞ ስለ ፖለቲካ ቢያወራ nothing ምንም ከሰፈር ከዚህ ከግሪያ ያለፈ እንትን ምንም ሊኖረው አይችልም ገብቷል አይደል ግን በቃ እንደዛ አይነት ሰዎች ቢያወሩ ያምርባቸዋል ደግሞ አሁን እነዚህ ሰዎች ደግሞ አሁን ፖለቲከኛ ሆነው ለሀገር ጥቅም እየሰሩ አይደለም እንደው ሀገርን ከሚገዙት ውስጥ ነው እኔ አሁን ከሀገር ውጭ ናቸው የፖለቲካ ብቃት ቢኖራቸው ኑሮ ወደ ሀገራቸው ገብተው መስራት ይችሉ ነበር ምን ጆዋር ዜግነቱ ለቆ ኢትዮጵያ ገብቶ የለ እንዴ ሲጀምር እንትናስ ሀገር ቤት አልነበረ እንዴ ይሄን አቁን ያወቅ እንትን ማለት የለም ማለት በፖለቲካ ጥበባቸው አላስተካከሉትም ነበር ችግሩ ምክንያቱ ኢትዮጵያ ደግሞ በኢትዮጵያ እንደ ኢትዮጵያ በፖለቲካል አመለካከት ከሄድክ ትክክለኛው እንትን ፖለቲካል ይዘት ይዘህ የምትራመድ ከሆነ ምናልባት ልትታፈን ትችላለህ ያየው ነው ምንም ማብራራት አይጠበቅበትም ታውቃለህ ገብቷል ልደቱ ለምን ወደ ውጭ ሄደ ጆዋር ለምን ይሄ ማብራራት አይጠበቅብኝም ምን ገብቷል እኔ ስለነሱ ማብራራት አይጠበቅብኝም ግን ስለተናገርከው ነገር ስለ ፖለቲካ ማውራት ያለባቸው ሰዎች እነማን ናቸው ብትለይ እንደ ምሳሌ ነው የነገርኩ በቃ እንደ ልደቱ እንደ ጆዋር ያሉት ሰዎች ቢያወሩት በቃ ያምርባቸዋል በቃ እነዚህ የፖለቲካ ሰዎች ናቸው ያምርባቸዋል ዕውቀቱም አላቸው ገብቷል እኔና እንዳንተ አይነት ሰው ግን ሄደ ከተባለ ከ5ኛ ከ6ኛ እስከ 12ኛ ክፍል ስለተማርክ ብቻ ስለ ፖለቲካ ልትነትናችን ምን አገባ ምን ታውቃለህ ለምሳሌ እንደኔ ልደቱ እንዳልከው ምንም በብሔር ውስጥ ተሸርኩቶ የማይሰራ በራሱ የሚንቀሳቀስ ነው ቢሳካለትም ባይሳካለትም ጆሃር ግን እኮ እንዴት ነው በዘር ተሞርክሶ ነው ፖለቲካውን የሚያራምደው ይሄ ያንተ አመለካከት ነው እኔ እየነገርኩ ነው እኔ አሁን የጆሃር ብሔር ደጋፊ ሆኜ አይደለም ይሄን የምነግርህ ልደቱም የራሱ የሆነ ብሔር አለው ጆሃርም የራሱ የሆነ ብሔር አለው ስለነዚህ ሁለት ሰዎች ሳወራለ ብሔራቸውን ደግፌ ሳይሆን ስለ ግለሰቦችን አመለካከት ነው እየነገርኩ ያለሁት ጆሃር ወደድክም ጠላህም ዕውቀት አለው በቃ ይሄን ልታምን ይገባል ልደቱም ወደድክም ጠላህም ስለ ፖለቲካው ዕውቀት አለው ግጥም አድርጎ በደንብ ይኖረዋል እኔ አይኖረውም ሳይሆን ግን በዘር ብሔርተኝነትን አስታኮ ነው የሱ ፖለቲካ ብሔርተኝነት እንዲጣጣፍ ይፈልጋል ትክክለኛ ፖለቲከኞች ደግሞ ላይክ ማለት ዝሮ ውስጥ ያቀዋል መብት ነው አንተ ሰባዊ መብት ነው ማንንም የሚነፍግ ሰው የለም እኔ በዚህ አምናለሁ እኔ ሐሳብን ደግፈዋለሁ ሙሉ በሙሉ ምክንያቱም አንተና እኔና አንተ ሐሳብ ይለያያል አሁን ለምሳሌ እኔ መሰለ ሰው ጋር ባገኝ የሆነ ርዕስ አንስቼ ላወራው ይችላል ግን አንተ ደግሞ እንደዛ አትላንትም አልገባም ስላለ ጥሩን ሐሳብን አከብራለሁ ታብታብ ያረጋል አንዳንድ ሰዎች ምን መሰለ ወንድሜ እኔ በአንድ ነገር አምናለሁ አንድ ነገር አስተውል ዛሬም ደግሜ ቀጣይ ጊዜ ምናልባት ካንተ ጋር እንደዚህ ላይቭ ገስት ላይ ምናምን ብገባ ማልደግመው ነገር ነው መነግርህ እኔ በአንድ ነገር አምናለሁ አንተ አማራም ሁን ምንም ኢትዮጵያዊ ነህ በዚህ ሳምናለሁ እኔም ኢትዮጵያዊ ነኝ አለቀ እኔ እናንተ የምንግባባው በዚህ ነገር ብቻ ነው ስለ ብሔሬ ስለምኔ አይመለከትም እኔም ስላንተ ብሔር ምናምን አይመለከተኝም ስለዛም ነገር አልጠይቅህም በቃ መግባባት ባለብን ነገር ላይ እናወራለን እንጫወታለን ይሄ ላይክ ፈን እንደ ጨዋታ የምንዝናናበት ቦታ ነው እንጂ ሲጀመር እኔ እንደ ፖለቲካ ፓርት ማወራበት እኔ ፖለቲከኛ አይደለሁም ሲጀመር ስለ ፖለቲካ ዕውቀቱም የለኝም የፖለቲካ ዕውቀት ያለበት ሰው ቢያወራው ያምርበታል ገብቷል እኔ ደግሞ በዚህ በፖለቲካ ዕውቀት አልተማርኩም የኔ ኮርስ አይደለም ይሄ ፖለቲካ አልተማርኩበትም የተማሩበት ሰዎች ቢያወሩበት ያምርባቸዋል ፖለቲካ ኃጢአት አይደለም ባይዘው ወይ ፖለቲካ ኖርማል ነገር ነው ዕውቀት ነው ዕውቀት ይጠይቃል የተማሩበት ሰዎች ቢያወሩበት ኃጢአት አይደለም ሀገር ያለ ፖለቲካ ሲጀመር አትመራ ፖለቲካ ከሌለ በቃ ምንም ነገር የለም ግን ማን ነው የሚያወራው ስለዛ ነገር ይሄ ነው
ቲክቶክ ላይ ብዙ ፎሎወር ስላለ ወይም ብዙ ፋን ስላለ ወይም ብዙ ነገር ስላለ ሳይሆን እውቀት ያስፈልጋል ለሁሉም ነገር። ልደቱ የፖለቲካ ችሎታ አለው። ለምን ስትለኝ አንድ ነገር ልጨርስልህ ከመጀመር በፊት ማለት ነው። ልደቱም ጆሃርም በሶሻል ሚዲያ ነው የማውቃቸው። ያው እንደዚህ ነው የምከታተላቸው። ገብቷል። ግን እያንዳንዷን የሚያወራት ነገር ትከሰታለች። ፖለቲካ አንዳንዱ ነገር ሆነዋል። ጆሃር ስትሄድ በጆሃር ደረጃ እያንዳንዱ የተናገራቸው ነገሮች ተከስተዋል። በቃ ፖለቲካ ማለት ይሄ ነው። በቃ እውቀት አላቸው እነዚህ ሰዎች። በፖለቲካው ረጅም ዘመን ኑረዋል። እነዚህ ሰዎች ስለ ፖለቲካ ቢያወሩ በቃ ይሄ ስጦታቸው ነው። የእነሱ እንትን ነው። በቃ ላይክ ቢያወሩበት ምንም የሚደንቅ ነገር አይደለም። አሁን እንደኔና እንዳንተ አይነት ደግሞ ስለ ፖለቲካ ቢያወራ ናቲንግ ምንም ከሰፈር ከዚህ ከግሪያ ያለፈ እንትን ምንም ሊኖረው አይችልም። ገብቷል አይደለ? ግን በቃ እንደዛ አይነት ሰዎች ቢያወሩ ያምርባቸዋል። አሁን እነዚህ ሰዎች ደግሞ አሁን ፖለቲከኛ ሆነው ለሀገር ጥቅም እየሰሩ አይደለም። እንደው ሀገርን ከሚገዙት ውስጥ ነው። እኔ አሁን ከሀገር ውጭ ናቸው። የፖለቲካ ብቃት ቢኖራቸው ኑሮ ወደ ሀገራቸው ገብተው መስራት ይችሉ ነበር። ምን ጆሃር ዜግነቱ ለቆ ኢትዮጵያ ገብቶ የለ እንዴ? ሲጀምር እንትናስ አገር ቤት አልነበረ እንዴ? ይሄን አቁን እያወቅ እንትን ማለት የለም። በፖለቲካ ጥበባቸው አላስተካከሉትም ነበር ችግሩ። ምክንያቱ ኢትዮጵያ ደግሞ እንደ ኢትዮጵያ በፖለቲካል አመለካከት ከሄድክ ትክክለኛው እንትን ፖለቲካል ይዘት ይዘህ የምትራመድ ከሆነ ምናልባት ልትታፈን ትችላለህ። እያየሁ ነው። ምንም ማብራራት አይጠበቅበትም። ታውቃለህ። ገብቶሃል? ልደቱ ለምን ወደ ውጭ ሄደ? ጆሃር ለምን? ይሄ ማብራራት አይጠበቅብኝም። ገብቶሃል? እኔ ስለነሱ ማብራራት አይጠበቅብኝም። ግን ስለተናገርከው ነገር ስለ ፖለቲካ ማውራት ያለባቸው ሰዎች እነማን ናቸው ብትለይ እንደ ምሳሌ ነው የነገርኩ። በቃ እንደ ልደቱ እንደ ጆሃር ያሉት ሰዎች ቢያወሩት በቃ ያምርባቸዋል። በቃ እነዚህ የፖለቲካ ሰዎች ናቸው፣ ያምርባቸዋል፣ እውቀቱም አላቸው። ገብቷል? እኔና እንዳንተ አይነት ሰው ግን ሄደ ከተባለ ከ5ኛ ከ6ኛ እስከ 12ኛ ክፍል ስለተማርክ ብቻ ስለ ፖለቲካ ልትተነትን አትችልም። ምን አገባ? ምን ታውቃለህ? ለምሳሌ እንደኔ ልደቱ እንዳልከው ምንም በብሔር ውስጥ ተሸርኩቶ የማይሰራ በራሱ የሚንቀሳቀስ ነው። ቢሳካለትም ባይሳካለትም። ጆሃር ግን እኮ እንዴት ነው በዘር ተሞርክሶ ነው ፖለቲካውን የሚያራምደው። ይህ ያንተ አመለካከት ነው። እኔ እየነገርኩ ነው። እኔ አሁን የጆሃር ብሔር ደጋፊ ሆኜ አይደለም ይሄን የምነግርህ። ልደቱም የራሱ የሆነ ብሔር አለው፣ ጆሃርም የራሱ የሆነ ብሔር አለው። ስለነዚህ ሁለት ሰዎች ሳወራለ ብሔራቸውን ደግፌ ሳይሆን ስለ ግለሰቦችን አመለካከት ነው እየነገርኩ ያለሁት። ጆሃር ወደድክም ጠላህም እውቀት አለው። በቃ ይሄን ልታምን ይገባል። ልደቱም ወደድክም ጠላህም ስለ ፖለቲካው እውቀት አለው ግጥም አድርጎ በደንብ ይኖረዋል። እኔ አይኖረውም ሳይሆን ግን በዘር ብሔርተኝነትን አስታኮ ነው የሱ ፖለቲካ። ብሔርተኝነት እንዲጧጧፍ ይፈልጋል። ትክክለኛ ፖለቲከኞች ደግሞ ላይክ ማለት ዞሮ ውስጥ ያውቀዋል። እውቀት የለውም እኮ አይደለም። እውቀት አለው። እኔ እያልኩ ያለሁት እውቀት አላቸው የላቸውም አይደለም። ስለ ፖለቲካ ማውራት ያለባቸው ሰዎች ቢያወሩ ልክ እንደነዚህ አይነት ሰዎች በእነዚህ አይነት ሰዎች ደረጃ ያሉ ሰዎች ቢያወሩ ሞር ያምርባቸዋል ነው እንጂ እንደኔና እንዳንተ አይነት ሰው ስለ ፖለቲካ ቢያወራ ምንም ትርጉም የለውም ነው። ምክንያቱም እኔ እናንተ የሆነ ዝም ብለን ብንለፈልፍ ምንም የምናውቀው ታሪክ የለንም። አንተ ምንም የምታውቀው ታሪክ የለም ስለ ፖለቲካ ማለት ነው። እውነቱን ስነግርህ ምንም ስለ ፖለቲካ ያጠናው ሂስትሪ የለህም። እኔም ስለ ፖለቲካ ምንም ያጠናሁት ነገር የለኝም። ይሄ ዝም ብሎ ይሄ ጎጥ ለይተህ የሆነ እንትን ለይተህ ምናምን በለው ፍለጦ ምናምን ይሄ ፖለቲካ ሊሆን አይችልም። ግን ፖለቲካ ማለት ይተነብዩታል። በቃ እነሱ እንደዚህ ብለው ካወሩ የሆነ ታይም ላይ ያ ነገር ይደርሳል። በቃ ይሆናል። ፖለቲካ ማለት ይሄ ነው። በቃ የሚመጣውንም ነገር ይተነብዩታል በደንብ አድርገው። ያ ፖለቲካ ይባላል። እነዚህ ሰዎች ምንድናቸው? ስለ ፖለቲካውን ግጥም አድርገው የሚያውቁ በደንብ ፈትፍተው የበሉት ሰዎች ናቸው። በዛ ነገርም የተማሩ ሰዎች ናቸው። እኔ እንደዛ ብዬ ነው የማምነው። ከዛ ውጭ
ስለ ፖለቲካ እኔ ላይክ እውቀትም ኑሮኝ ስለ ፖለቲካ ማውራበት ሆነ እንዳንተ አሁን መጠየቅ ይሄ እንደዚህ የተለያየ እንደዚህ የተገፋፋ ምን አይነት ፖለቲከኛ ቢመራው ነው አንድነት ፈጥሮ እንደ ኢትዮጵያ የሚቆመው ትላል? እንዳንተ ከመሪዎች የናፈቀ ሰው የለም? ከመሪዎች የናፈቀ የለም? አይ እንደ ኃይለ ማርያም ደሳለኝ ልበል? እንግዲህ ብዙ መሪዎች አልፈዋል። እሺ ለምሳሌ ጃንሆይም በንጉስነት ነገር ገብቷል። ምኒልክም እንደዚሁ ገብተዋል። እንግዲህ ጃንሆይ እኛ አልነበርም እንግዲህ ያው ትምህርት ላይ ሲወራ እንጂ ምኒልክ ሲገዛም አልነበርንም፣ ጃንሆይ ሲገዛም አልነበርም፣ ዮሐንስ ቴዎድሮስ አልነበርንም። መለስ እኛ የነበርነው በመለስ ጊዜ ነው። ገብቷል። ደርግ እኔም ማስታውሰው ኢህአዴግ ሲገባ ምናምን ተወለድክ ምናምን የሆነ ኢህአዴግ ስልጣን ይዞ መሬት ትንተና ምናምን ተወለድክ ሲባል ነው እኔ የማውቀው። ከዛ በፊት የማውቀው ታሪክ የለኝም። ገብቷል። የዛን ጊዜ ግን የማውቀው ነገር ምንድነው የሆነ አስፋልት ላይ ምናምን የኛ እርሻ የሆነ አስፋልት ዳር አለና የሆነ ወታደሮች ብስኩት ጣሉን ሲሩና አስተዋውሳለሁ። አሁን ጥሩ ነው። የኢህአዴግ አገዛዝ ጥሩ ነበር ብለህ ነው የምታምነው? እሱ ራስህን ጠይቀው። እና እኔም አንደ ራሴ ለዛሬው ችግርና ለዛሬው ይሄ ሁሉ ይዛው የነበረው ስርዓት አስፈላጊ ያልሆነ የክልል አሰጣጦች እንዲሁም አስፈላጊ ያልሆነ ማህበረሰብን ማፈን ነው ዛሬ ገንፍሎ የወጣው። ለዛሬው ችግር ዋናው ችግር የዛ አገዛዝ ነው በየማሙ በቃ እንደዛ ብለህ ካመንክ እንደዛ ብለህ ማሰብ ነው። ታብታብ ያርጋችሁ አንድ ሺህ ሙሉና እንቅጣው ብሬን እንቅጣው ወደ ታብታብ እንግባ በቃ حبيبي لو تفهمني አንተ አሁን ለምሳሌ ማለት ቲክቶክ ላይ ረጅም ጊዜ ላይቭ ላይ ትገባለህ። በሚኖርህ የላይቭ እንትንም ስለ ፖለቲካ ምን ስለ ፒየር ምን ስለ ሌላ ነገር ልታወራ ይችላል። አረ ነው እኔ ከዚህ በፊት ተከታትዬ አላውቅም። በርግጥ እዚህ 2 ቀን ነው እኔ ላይቭ እየገባው ያለሁት። ከዛ በፊት ግን ላይቭ ላይ በምትገባቸው ሰዓታት ምን አይነት ፕሮግራም እንደምታስተላልፍ አላውቅም። ግን ጀስ አላልክ ከኔ ጋር ስትገባ ደግሞ ቀለል ያልክ ልጅ ነህ። ትጫወታለህ፣ ታወራለህ። በዛ መንገድ ሪስፔክት ኦኬ። አሁን ለምሳሌ አንተ እኔም በገባው በሰዓት ያ ሰው የዛን ሰው ያቋም ነው የምከተለው ባረለ። እንዴት ማለት አንድ ሰው ለምሳሌ የሆነ አንተ አሁን ስለ ብሔርተኝነትም ወይንም ስለ ፖለቲካም አላወራም ብለሃል አይደለ? ስለዚህ አንተን ሐሳብ ማክበር ስላለብኝ ግን የሆነ ነገር ትቆሰቁሳለህ። አንዳንዴ የሆነ ሄደ ወደሆነ ነገር ልምድ ስለሆነብህ ይመስለኛል። ልምዱ ስላለ በዛ ወይንም ብዙ ሰው ማውራት ያልፈለኩት ነገር እንዳወራ ታደርገኛለህ። ገብቷል? ለምሳሌ አንተ እንደ ፖለቲካ እንዳልኩ የማንንም ፖለቲካ ፓርቲ ደጋፊ አይደለሁም። የሚገርም ነገር ፈጣሪ ምስክሬ ነው። ለሀገሬ እጅግ በጣም መልካም ነገር የምመኝ ማንንም ይግዛ ማንንም ጥሩ መሪ በቃ ኢትዮጵያን በደንብ አድርጎ የሚመራ መሪ እንዲኖር እፈልጋለሁ። ምኞቴ ነው እንደ ዜጋ። ከዛ ውጪ ግን ከሌ መራ ማንም አይ ዶንት ኬር ምንም አይመስለኝም። ግን አሁን አንተ ለምሳሌ አሁን አንተ እዛ ወደዛ ማለት አልፈልግም ማለት እንጂ አሁን ካንተ ብዙ የምጠይቀው ነገር ወይንም አንተ ጋር ብዙ የማወራው ነገር ይኖረኝ ነበር።
ሌሎቹ ጋር እንደማወራው ግን አንተ ነበር ግን ለአንተ ማብራራት የማይጠበቅብኝም አንደኛ ሌላው ነገር ደግሞ ላይክ እንደዚህ አይነት ነገር ማውራት ያለብህ እዛ ላይክ አንተ በአንተ ልክ ማውራት ያለባቸው ሰዎች አሉ እንደዛ ላይክ ስለ ፖለቲካ የሚያወሩ ስለ ብሔር ምናምን የሚያወሩ ሰዎች ይኖራሉ ከነዛ ሰዎች ጋር ነው ማውራት ያለብህ እኔና ቤተሰቤ ስለ ብሔር ስለ ዘር ስለ ሃይማኖት ስለ ፖለቲካ አናወራም አንተ በቤታችን ነው አማቻችን ደግሞ ለአማችም ክብር አለኛ ታውቃለህ ተባከ መሲ ይሁንና ታዲያ አማችም ይከበራል በተለይ በእኛ አካባቢ አማች የሚከበርበት ቦታ ያገኘሁት እዛ ገጠር ላይ ነው ባከ እኛ ስቁ ከዛሬ እንደወጣ ነው ተው ባከ እዛ በቃ ጠላ ያመጡልሃል የሆነ ብላ ጠጣ እንደፈለኩን ይሏል በቃ አብሽር ነው በቃ እዚህ ሶሻል ሚዲያ ላይ ደግሞ የመጣት ብሎ አናት ይላል በዝብ ተቃራኒ ሆነ ቢል አሁን ለምሳሌ ዜዶ ጋር አሁን ዜዶ ለምሳሌ በጣም ብዙዎችን ለማያዝ ነው የተባለው ወንድም ይኸውልህ ህዝብ እንደ ህዝብ ወንጀለኛ ህዝብ የለም ክፋት የሚሰራ ህዝብ የለም ገብቷል የኢትዮጵያ ህዝብ ሰላም ነው የሚፈልገው ምን ጊዜም ቢሆን ትግራይም በለው አማራም በለው ኦሮሞም በለው ጋምቤላም በለው አፋር ሶማሌ ሰላም ነው የሚፈልገው ገባ ይሄ አለ አይደለ ጽንፈኛው ምናምን ያለው ሶሻል ሚዲያ ላይ ነው ሶሻል ሚዲያ ላይ እንደሌለ አስበው ዝም ብለ እመነኝ እኔ ስላልኩት አይደለም ሲጀመር መሆን ያለበት ነገር ነው የሚሆንም ነገር ነው ነገ ኢትዮጵያ እንደ ኢትዮጵያ ትቀጥላለች ነገሮች ሁሉ ያልፋሉ ይቀያየራሉ አማራ እንደ አማራ ይቀጥላል ትግራይ እንደ ትግራይ ይቀጥላል ኦሮሞ በዛው ይቀጥላል ገብቷል አይደል ሁሉ መቀጠሉ አይቀርም ግን የትግራይ ህዝብ እንኳን ራሱ ያንን ሁሉ እልቂት ተፈጥሮ ያንን ሁሉ ነገር ተፈጥሮ ከኢትዮጵያ አልፎ ኤርትራ የሚባል ሀገር ዘምቶበት አላለቀም እስቲላው እንደ ህይወት እየቀጠለ ነው ያለው ገብቷል ነገ የአማራ ህዝብም እንደዛ ነው የሚቀጥለው ዛሬ ላይ ፈተና ገጥሞበት ሊሆን ይችላል ነገ ግን እንደዛ ይቀጥላል ያ ሁሉ ነገር እንዳለፈ ይረሳል ገባ ኦኬ የኤርትራን ህዝብ ለጦርነት የጋበዘው ማን ነው ብለህ ታምናለህ ማን ነው አንተ ኢትዮጵያ ልንገርህ እኔ አይስወር ትጋል ይኸውልህ እኔ የፖለቲካ ፓርቲ ደጋፊ አይደለሁም የማንም ፓርቲ ደጋፊ አይደለሁም ኤርትራ ሲባል ግን ማለት በጣም ያመኛል በዚህ ሰዓት ስሬስ ኤርትራ ሲባል በኢትዮጵያ ሲጀመር ምንም አይነት ጣልቃ መግባት የሌለበት ምን ይመለከተዋል ሲጀመር ስለ ኢትዮጵያ ይመለከተዋል ወይስ ምን ተመልክተው ነው ታዲያ ወደ አስመራ ሚሳኤል የተኮሱበት ማን ነው ሚሳኤል ይኸውልህ አንተ ዝም ብለህ ስለተወራ ነገር አታውራ ይሄ ነው ትልቁ ችግር ይኸውልህ ወንድሜ ነገሮች ይሄ ነው ስለ ፖለቲካ የሚባለው ስለ ፖለቲካ የሚያወሩ ሰዎች የሚያውቁ ሰዎች ያወሩ ምንለው ለዚህ ነው ገብቷል አንተ ዛሬም ቢሆን ኢትዮጵያ ማን ነው ኤርትራ ወታደሮች ትግራይ ላይ ገብተው መጨፍጨፋቸው ዛሬም እየደገፍክ ነው ማለት ነው ላይክ ልክ ነበሩ እያልከኝ ነው ቆይቀዝን ላይ የኢትዮጵያ ለምሳሌ የኤርትራ ወታደሮች ወደ ኢትዮጵያን ድንበር አልፈው የገቡት ከኢትዮጵያ መንግስት ጋር ተሰጥቷቸው እንጂ ዝም ብለው አይገቡ ስለዚህ በኤርትራው የሚሆን የኛው ተጠያቂው አብይ አህመድ ነው እንዴ ምንም ጥያቄ የለውም እሱ መንግስት ነው ተጠያቂው እኮ ገብቷል በአገር ውስጥ ጦርነት ይሄ የአገር ውስጥ ጦርነት ነው የባዕድ ኃይል የወራሪ ኃይል ከውጭ መጥቶ አልተዋጋም ጦርነቱ ያለው አገር ውስጥ ነው ይሄ ደግሞ እንደ ፖለቲካ አመለካከታቸው በተፈጠረው ችግር ሀገር ውስጥ ተፈጥሯል ኤርትራ እዚህ ጉዳይ ላይ ምንም አይመለከታትም ነበር ማያገባት ጉዳይ ላይ ነው የገባቸው ኤርትራን ወታደሮቿ ገብተው ንጹሃን ገለው ከሆነ ጥሩ አይደለም ይሄ እንትን ነው ግን ይሄን አታውቅም ገደለው አታውቅም ማለት ነው እኔ ብዙ ዞን ነው የምሰማው ይሄው ነው የምሰማው እንግዲህ ለፖለቲካ ትርፍ ይሁን እውነተኛ ታሪክ አለማ ሐቢቢ معلش خلاص اوكي ይሄ ነገር እዚህ ላይ እናቆመው ኦኬ ከተወጣ ሶሪ በዚህ በላይ ማውራት ስለማልፈልግ ምክንያቱ ስላለፈው ነገር አልፏል
የትግራይ ህዝብም የራሱ የሆነ ስቃይ ያውቀዋል፣ የደረሰበትን ችግር ያውቀዋል። የአማራ ህዝብም እየደረሰበት ያለውን ችግር ያውቃል። ሌላውም እንደዛው። ስለዚህ